እንቆምና በእግዚአብሔር ፊት ዛሬ እንደተነገረው ያው ፓስተር መልእክቱን መናገር ጀምሯል። እኔ እቀጥላለሁ። በዝማሬም በጸሎትም መንፈስ ቅዱስ አንድ ስለሆነ እዛው ያ አንዱ መንፈስ እያካፈለ ይላል። ክብር ለጌታ ይሁን። ሃሌሉያ። መጽሐፈ ሩትን ታወጡልኛላችሁ ፈጠን ብላችሁ። ከዛ አንዳንድ ሐሳቦችን አብረና ያለን እግዚአብሔር ባፉ ተናግሮ በእጁ የሚፈጽም አምላክ ነው። አሜን። ርዕስ የሚሆነኝን ነገር ምዕራፍ 1 ሩት እኔ ርዕሱን አነባለሁ። ቁጥር 21 ላይ በሙላት ወጣሁ እግዚአብሔር ወደ ቤቴ ባዶዬን መለሰኝ ትላለች። እና እኔ ይሄን የኑኃሚንን አባባል ይሄን ንግግር ገልብጬ ነው ርዕስ መሰጠው። ማለት እሷ በሙላት ወጣሁ እግዚአብሔር ወደ ቤቴ ባዶዬን መለሰኝ ትላለች። ማለት ከሙላት ወደ ባዶነት ነው የሷ ርዕስ። ዛሬ ደግሞ እኛ ርዕስ ቀይረን ከባዶነት ወደ ሙላት። ክብር ለጌታ ይሁን። እስኪ ጮክላችሁ አሜን። እስቲ ከባዶነት ወደ ሙላት በሉ እስኪ። ክብር ለኢየሱስ ይሁን። እና በጣም የምወደው መጽሐፍ ነው ይሄ። በታሪክ ብዙ ሊትሬቸር ላይ የሰሩ ሰዎች የሩትን መጽሐፍ ውበት አድንቀው ሲናገሩ ይገርመኛል። እና ታላላቅ የሚባሉ ሰዎች ጽፈውበታል። ስለዚህ መጽሐፍ ታሪክ በአራት ምዕራፎች እንዴት አይነት ውበት ያለው ታሪክ፣ እንዴት አይነት አስደማሚ የሆነ የእግዚአብሔርን ክንድ የእግዚአብሔርን እጅ የምታዩበት መጽሐፍ ነው። እና ሲጀምር እንዲህ ይላል። ቁጥር 1 ምዕራፍ 1 ቁጥር 1 ላይ እንዲህም ሆነ ይላል፣ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ራብ ሆነ ይላል። ሲጀምር የነበረውን ሲዝን የነበረውን ወቅት ተናግሮ ነው የሚጀምረው። መሳፍንት ይፈርዱበት በነበረ ጊዜ ይላል። ከኔ ጋር በሉ እስቲ መሳፍንት ይፈርዱበት በነበረ ጊዜ። እሺ በደንብ እንድትይዙልኝ ነው። እንግዲህ ይሄ ዘመን በታሪክ የጨለማ ዘመን ነው። ያጨለመው ነገር ምንድነው? እነዚህ እግዚአብሔር አምላክ በክብር በጸናች ክንድ በተዘረጋች ክንድ እግዚአብሔር ከባርነት አውጥቶ ማርና ወተት ወደምታፈስ ወደ ከነዓን ካገባቸው ከ400 ዓመት በኋላ የተፈጠረ ታሪክ ነው። ማለት በእግዚአብሔር በጎነት በእግዚአብሔር ቸርነት በእግዚአብሔር ጉብኝት መርካት አቅቷቸው ከዛ የከነዓን ህይወት ከዛ የመውረስ የመከናወን ህይወት ውስጥ መሰንበት አቅቷቸው ወጥተው በራሳቸው መንገድ ሲሄዱ የተፈጠረ ጨለማ ነው። እንደምታውቁት መሳፍንት ማለት ፍልስፍናው ወይም ደግሞ የኑሮ ዘዬ አኗኗራቸው ሰው ሁሉ በፊቱ ደስ ያሰኘውን የሚያደርግበት ማለት ስታንዳርድ ልኬታ የሌለበት ሁሉም ደስ ያሰኘውን ያደርጋል። ሁሉም በየቤቱ የራሱ ጣዖት አለው፣ ራሱ አመጽ አለው፣ የሚከተለው ነገር አለው። ስለዚህ በዛ ምክንያት ደግሞ እግዚአብሔር ለማስተማር ይቀጣቸዋል። በሚቀጡበት ጊዜ ያለቅሳሉ። ሲያለቅሱ ይራራና እግዚአብሔር መስፍን ያስነሳላቸዋል። እንደገና ትንሽ ጊዜ ያርፋሉ። በረፍታቸው አይሰነብቱም። መልሰው ወደ ኃጢአት ይገባሉ። ከዛ ይቀጣሉ፣ ከዛ ያለቅሳሉ፣ ከዛ አርነት ይወጣሉ። እና ሳይክል ነው የሚሉት የመጽሐፍ ቅዱስ አስተማሪዎች። እንደዚህ የተሽከረከረ አዙሪት ነው። አዙሪት ነው። ይኸውላችሁ በክርስትና ውስጥ እግዚአብሔር የሚሽከረከር አዙሪት ህይወት አልሰጠንም። የእግዚአብሔር ህይወት ቀጥ ያለ ሊነር ነው። ክብር ለጌታ ይሁን። መነሻ አለው መድረሻ አለው። እስኪ ጮክ ብላችሁ አሜን። ህይወት የተሽከረከረ እንደሆነ እዛው ላይ በየዓመቱ ተመሳሳይ ነገር ውስጥ ከገባችሁ መጠየቅ አለባችሁ። መሄድ አቁማችኋል ማለት ነው። እየሄዳችሁ እየመሰላችሁ ይሆናል እንጂ መሄድ አቁማችኋል። ለምን? እግዚአብሔር የሚመራ አምላክ ነው። እግዚአብሔር መነሻችንንም መድረሻችንንም ያዘጋጀ በየህይወታችን መሐከል ሆኖ የህይወታችንን ታሪክ እየተቆጣጠረ የሚመራ የበላይ ነው። ኧረ አሜን አሜን። እስኪ ጮክ ብላችሁ አሜን። ስለዚህ በዚህ ወቅት አንዱ ከተከሰተው ነገር አንዱ
በቤተልሔም ማለት የእንጀራ ቤት የዳቦ ቤት ነው። ግን ረሃብ ሆነ። ይኸውላችሁ ሰዎች ከእግዚአብሔር አመራር ውስጥ ከእግዚአብሔር ሕይወት ውስጥ ከእግዚአብሔር ፕሪንሲፕል ውስጥ ሲወጡ የሚጋለጡት ለአደጋ ነው። ይሄ አደጋ ዝም ብሎ ሰው ሰራሽ አደጋ አይደለም። እግዚአብሔር ሁሉ ጊዜ ለማስተማሪያ ያመጣል። በራሱ ሕዝብ ላይ እግዚአብሔር ሳያውቀው እግዚአብሔር ሳይናገር እግዚአብሔር ለሆነ ነገር እግዚአብሔር ሊያመለክተን ካልሆነ በስተቀር እግዚአብሔር ሳያውቀው በሕይወታችን የሚፈጸም ነገር የለም። ቅቡል ነው። ከተቀበላችሁ እንዲህ በሉ። ክብር ለጌታ ይሁን። አንዳንዴ እንሄዳለን። ድሮ ልጆች ድሎች እንላካለን። ሂደህ ቡና ጥራ ትዬ አለሚቱ እንባላለን። ሂደን ትዬ አለሚቱ እንላለን። አይሰሙም። ከዛ በበር እናንኳኳለን። በቻች ኳኳኳ አይሰሙም። ከዛስ ጠጠር ድንጋይ እናነሳና በሩን ጓ ስናረግ ከተኙበት ዘለው ይመጣሉ። እንዴ ምን ነው ቀስ አትልም እንዴ? ኧረ ትዬ አለሚቱ ጠራሁት እኮ አልሰሙም። በእጅ አንኳኳ አልሰሙም። ስለዚህ ይሄኛው ሶስተኛ ጊዜ መጣ ነው። አያችሁ እግዚአብሔር በአንድም በሌላም ይናገራል። ስለዚህ እግዚአብሔር ሲናገር አስተውሎ እርምጃ ለመውሰድ በጣም ከባድ ነው። ለከባድ ነገር ነው የምንጋለጠው። ኤኒዌይ ዘመኑ የጨለማ ነው። በጨለማ ዘመኑ ውስጥ የተሰራ ታሪክ ነው። ታዲያ ምንድነው የምስራች ካላችሁኝ፣ በጨለማ ዘመን እግዚአብሔር የሌለ በሚመስልበት ቅድም ፓስተር እንደተናገረው ስሜታችን ምንም በማይልበት ዘመን ላይ እግዚአብሔር በስራ ላይ ነው። ይሄ ነው መልእክቴ። ክብር ለጌታ ይሁን። የማይሰራ በሚመስልበት ጨለማ በሚመስልበት ዘመን እግዚአብሔር ምንድነው? በስራ ላይ ነው። ይሄ መጽሐፍ ሩት የሚያሳያችሁ በቃ ይሄ ነው። በጨለማ ዘመን እግዚአብሔር ስራ ላይ ነው። ዛሬ እሱን ላሳስባችሁ ነው የቆምኩት። ክብር ለጌታ ይሁን። እስጮክ ብላችሁ አሜን። ስለዚህ ታሪኩን ትንሽ እናንሳ። እንዲህ ሆነ ይላል፣ ረሃብ ሆነ። ስለዚህ ቤተልሔም ኪዳን ያላት ከተማ፣ የአምልኮ ስርዓት ያላት ከተማ፣ እግዚአብሔር አምላክ የኔ የሚላት ከተማ ተራበች። ስለዚህ ይሄን ቻሌንጅ መቋቋም ያቃታቸው አንድ ቤተሰብ የዛም ቤተሰብ ታሪክ ነው የምታዩት። እንዲህ ነው የሚለው የሰውየው ስም የቤቱ እንዲህ ነው የሚለው። አንድ ሰውም ከሚስቱ ጋር ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየው ስም አቢሜሌክ ነው። የሚስቱ ስም ኖሃሚን፣ የሁለቱ ልጆች ስምዖን ስም መሐሎንና ኬሌዎን ነበረ። የቤተልሔም የይሁዳ የኤፍራታ ሰዎች ነበረ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኖሃሚን ባል አቢሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች አገቡ። የአንዲቱ ስም ኦርፋ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያልተቀመጡ መሐሎንና ኬሌዎን ሁለቱም ሞቱ። ሴቲቱም ከሁለቱ ልጆች ከባሏ ተለይታ ቀረ ይችላል። በቃ ታሪኩ የሚነግራችሁ በጣም የዚህ ታሪክ ጸሐፊ በጣም ከባድ ጸሐፊ ነው። አንዳንድ ጊዜ ጎበዝ ፕሮዲዩሰሮች በጣም እነዚህ የፊልም እንትኖች በጣም እንደሚሰሩት አይታችኋል። የሆነ ጊዜ አንዳንድ ፊልሞች የሆነ ነገር ከመከስከስ ወይ አውሮፕላን ይወድቅና ከዛ ነው ናሬሽኑ የሚጀምረው ፕሎቱ የሚጀምረው ከዛ ነው። እያደገ ይሄድና ግን ደስ የሚለው ጎበዝ ደራሲ ሁሌ የሚያስደስተኝ ካራክተሩን አይገለውም። ከየትኛውም አውሮፕላን ውስጥ ከየትኛውም የመርከብ አደጋ እንደምንም ብሎ ያተርፈዋል። ለምን? ካራክተሩን ከገደለው ያ ታሪክ ዋጋ የለውም። ይኸውላችሁ እህታችን ሊሊ ዘምራለች አይደል? የህይወታችን ደራሲ ማን ነው? አሜን። ጮክ ብላችሁ ነገሩ። የህይወታችን ደራሲ ማን ነው? he is the author ነው የሚለው። ክብር ለጌታ ይሁን። ደራሲው እግዚአብሔር ነው። የምንተርከው እኛ ነን። እዚህ ምድር ላይ የሆነ ያለውን የሚያዩ የሚቆጣጠሩ ኃይሎች አሉ። የጨለመ የተከሰከሰ ነገር ሲመስለን። ለምን? ይሄ ታሪክ ሲጀምር ከባድ የሆነ ትራጀዲ፣ ከባድ የሆነ ሐዘን። ባልየው ሞተ። የባልየው መሞት አይደለም፣ አባታቸው እቤት እንደወጣ ባዩ ጊዜ ሂደው ሞዓባውያንን አገቡ። ሞዓባውያን ማለት ሰውነት ለአምላኮቻቸው የሚገብሩ አመፀኞች፣ እግዚአብሔር ወደ ቤተ መቅደስ አይገቡም ብሎ የከለከላቸው ናቸው። እነሱ ጋር ተጋቡ። ቀጠለና እነሱ ሞቱ። አንድ ቤት በተከታታይ የሶስት አስክሬን፣ 3 ዳስ፣ 3 ሐዘን።
እንዴት አይነት ጨለማ እንደሆነ እዩት። መጨረሻ ላይ ብቻዋን ቀረች። ረሃብ የጸና እንደሆን የከፋ እንደሆን የመጨረሻ አቅሙ መግደል ነው። ሞት ፈርተው ነው ወደ ሞዓብ የገቡት። ነገር ግን ሞዓብ አበባ ይዞ አልተቀበላቸውም። የፈሩት ሞት እዛው አገኛቸው። ተያይዘው ሶስቱን ሐዘን የሶስቱንን ሞት ባንድ ላይ ይናገር። ምዕራፍ 1 ስታዩ ጨለማ ነው፣ አለቀ። እንዲያውም ኑኃሚን ብቻዋን ቀረች። ወገኖቼ ወይ እንደ እግዚአብሔር ሕዝብ ኪዳን እንዳለው ሕዝብ ባለንበት በተቀመጥንበት በምንኖርበት ብዙ ነገሮች ሊከሰቱ ይችላሉ። አንድ ምስጢር ግን ልንገራችሁ፣ እግዚአብሔር ያላችሁ ስፍራ አትልቀቁ። ወደ ሞዓብ መውረድ እዚህ ጋር የምታዩት አቢሜሌክ የተፈጠረውን ችግር ከእግዚአብሔር አላቀው፣ ገነነበት፣ ገዘፈበት። ያን ረሃብ ተቋቁሞ ከማለፍ ይልቅ እሱ የወሰደው እርምጃ ቤተሰቦችንም እሱንም ልጆቹንም አደጋ ላይ ጣላቸው። በመንፈሳዊ ዓለም ውስጥ ትልቁ ኪሳራ ልንገራችሁ፣ በስፍራ የሚመጣ ዲስኦርደር፣ ቦታ በመልቀቅ የሚመጣ ዲስኦርደር። እሱን በጸሎት አታስተካክሉትም፣ በጾም ጸሎት አታስተካክሉትም። የሆነ እንደሆን ከተስተካከለ ተመልሳችሁ ወደ ስፍራችሁ በመምጣት ነው። እንደሱ ነው የሆነው። ምዕራፍ 1 ላይ ይሄን ትራጀዲ ታያላችሁ። የሰውየውን አለማመን ይቀጥልና እግዚአብሔር ቸር ነው። ምንም ብቻዋን ብትቀር በባዕድ ምድር ብትቀመጥ ኪዳን አላት። የኪዳን ልጅ ነች። ልቧ አንድ ነገር ይናፍቃል። አንድ ቀን እግዚአብሔር የወጣሁበትን ምድር የጎበኘ እንደሆን፣ እግዚአብሔር የራራ እንደሆን እያለች ትመኝ ትጸልይ የነበረች ሴት ትመስለኛለች። ስለዚህ አንድ ቀን እንዲሆነ ይላል ቁጥር 6 ላይ እርሷም በሞዓብ ምድር ሳለች ብቻዋን ሆና እግዚአብሔር ሕዝቡን እንደጎበኘ እንጀራ እንደሰጣቸው ሰማች። ብሬኪንግ ኒውስ ነው። አስደሳች ዜና ነው። የጉብኝት ዜና ነው። ክብር ለጌታ ይሁን። እስጮክ ብላችሁ አሜን። የምስራች እግዚአብሔር አምላክ ይጎበኘናል። ጉብኝት አይቀርም። ጨለማችን ላይ መብራቱ አይቀርም። እግዚአብሔር መምጣቱ አይቀርም። ኑኃሚንን እዚህ ላይ በጣም አፕሪሼት ማደርጋት፣ በእርግጥ ትንሽ እናማታለን፣ ወረድ እያልን እናማታለን። ግን እዚህ ጋር ጆሮዎቿ ንቁ ነበሩ፣ ኮንሽስ ነበረች። ልቧ በስጋዋ በሞዓብ ምድር ይሁን እንጂ በኪሳራ ውስጥ፣ በሐዘን ውስጥ፣ በብቸኝነት ውስጥ፣ በመበለትነት እየተሰቃየች የነበረች ሴት ነበረች እና ተስፋዋ፣ ጆሮዋ፣ ነገሯ ሁሉ ስለ ምድሯ ስለነበር አንድ ቀን ግን ወገኖቼ ወይ ከቤተልሔም ኒውስ ሆነ፣ ዜና መጣ። ምን የሚል? እግዚአብሔር ሕዝቡን እንደጎበኘ እንጀራ እንደሰጣቸው ሰማች። ቀኝ እጃችሁን አንሱና ልመርቃችሁ። እግዚአብሔር በጉብኝት ይባርካችሁ። በሚያስፈልጋችሁ ነገር ጉብኝት ወደ እናንተ ቤት ይምጣ። በዘሮቻችሁ ላይ ይምጣ። በምድራችን ላይ ይምጣ። ሃሌሉያ! ኧረ አሜን። ደስ ይለኛል። ይገርማችኋል፣ ከጠቅላይ ሚኒስተርነት በላይ ማዕረግ የለም አይደል? ዮሴፍ የሆነው ከሰውየው የመጨረሻ ከወንበር ውጪ ምንም ነገር ሳይቀር ሰጥቶታል። አገርን ያስተዳደረ፣ ወንድሞቹ መተው የሰገዱለት፣ አባቱ እንኳን የመጨረሻ ከመሞቱ በፊት አልጋው ላይ ሆኖ የሰገደለት፣ የተነገረለት ትንቢት አንድ ሳይቀር የተፈጸመ፣ ይሆናል የተባለው ነገር ሁሉ የሆነለት፣ በግብፅ እግዚአብሔር እንደ አምላክ ያገነነው ዮሴፍ ለሰው ሩቅ ለሚያይ ሰው ከዚህ በላይ የሚባልለት ሰው በመሞቻው ሰዓት እንዲህ አለ፣ እግዚአብሔር መጎብኘትን ይጎበኛቸዋል። ምን አልክ? ካንተ አንደበት ነው የሚወጣው። እዲ ህልምህ የተነገረልህ ሁሉ አልተፈጸመም? አዎ ተፈጽሟል። ግን የኔ ህልም ፍጻሜ በግብፅ ፕሮስፐር ማድረግ አይደለም።
የኔ ህልም ፍጻሜ በዚህ በምድራዊ ነገር ላይ አንቱ መባል አይደለም። ቀጥሎ እንዲህ አለ፣ እግዚአብሔር አባቴ ለአብርሃም ለአባታችን ለያዕቆብ ለይስሐቅ የተናገረውን የተስፋ ቃል ምን ይላል? ይፈጽማል። ጉብኝት ማለት እግዚአብሔር አምላክ ስለ ደስቲኒያችን የተናገረው፣ ስለ መጨረሻችን የተናገረው፣ እግዚአብሔር ሊያወርሰን ስላለው ርስት የተናገረው ነው እንጂ ይሄ እግረ መንገድ ነው አላቸው። ክብር ለጌታ ይሁን። ጉብኝትም አለ። አዲስ ሰማይና አዲስ ምድር፣ ሙሽራው ኢየሱስ ሲመጣ፣ የምድር ጉስቁልና ሲሻር፣ እግዚአብሔር ያዘጋጀልን ከተማ ስንገባ፣ አባታችን ቀድሞ የገባበት ርስት ስንገባ፣ እስቲ እልል ብላችሁ አጨብጭቡ ለእግዚአብሔር ክብር። ይጎበኘናል፣ ይጎበኘናል። ጉብኝትም አለ። ንጉሱ ሲመጣ ማራናታ ብለን የጠበቅነው ጌታ መጥቶ ከሱ ጋር ስንነግስ፣ እሱ ባለበት ስንሆን፣ ልባቸው አይታወክ፣ በእኔ መኑ በአባቴ ደግሞ መኑ። ይሄስ ባይሆን ባላልኳቸው ነበር። እሄዳለሁ፣ ስፍራ አዘጋጅላቸዋለሁ፣ ደግሞ ተመልሼ እመጣለሁ፣ ወስዳቸዋለሁ፣ ደግሞ ከኔ ጋር አደርጋቸዋለሁ፣ ከኔ ጋር ትኖራላችሁ። ክብር ለጌታ ይሁን። እስኪ ጮክ ብለን አሜን። እግዚአብሔር ይሄን ብሬኪንግ ኒውስ አንድ ቀን በመላእክት አጀብ ኢየሱስ ይመጣል። ትልቁ ተስፋ ትልቁ መጽናኛ ይሄ ነው። ክብር ለኢየሱስ ይሁን። ሃሌሉያ! ኧረ ሃሌሉያ! ስለዚህ ዮሴፍ ምን አለ? እንደዛ በወርቅ አልጋ ላይ የተኛ በወርቅ ዙፋን ላይ የተቀመጠ አልተጎበኘሁም። ይልቁን አንድ ቃል ገቡልኝ፣ በተጎበኛችሁ ጊዜ እኔ እንኳን ባልደርስበት አጥንቴን ይዛችሁ አስገቡልኝ። አምላክ ያለው ርስት። አሜን 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 አሜን። ምድራዊ ከነዓን አንወርስም። ነገር ግን የሰው ዓይን ያላየው የሰው ጆሮ ያልሰማው እግዚአብሔር ለሚወዱ ያዘጋጀው። አሜን። በቃ ይሄ ካላስደሰታችሁ ምንም አያስደስታችሁም። እነ ጴጥሮስ እንዲህ ነው የሚለው፣ ምንም እንኳን በእሳት ቢፈተን ከሚጠፋው ወርቅ ይልቅ የተፈተነ እምነታችሁ አንድ ቀን በእሱ ፊት ለክብር ለምስጋና ለውዳሴ ያበቃችኋል። አንድ ቀን እግዚአብሔር ስለኛ እኛን የሚያመሰግንበት የሚያወድስበት የሚያከብርበት አንድ ቀን አለ። በወርቅ በእሳት እንደሚፈተን እምነታችን ከተፈተነ በኋላ ክብር ለኢየሱስ ይሁን። እቺ ሴት እንደ ወርቅ ከነጠረች በኋላ በመከራ ውስጥ ካለፈች በኋላ ጆሮዋ ሰማ። ስለዚህ ተነሳች። ድሮስ ይሄን አይደለም ጠብቀዋለች። የሰራችውን ቤት ያጠራቀመችውን ሀብት ሞዓብ ምድር የተጠራቀመውን ነገር ያለው ነገር ለደቂቃ ማሰብ አልቻለችም። ተነሳች። እስቲ ተነሳች በሉ እስኪ። በቃ ለእግዚአብሔር ድምጽ ተነሳች። እግዚአብሔር ሲናገር ተነሳች። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ታሪኩን ላሳጥረውና ምራቶቹ አብረው ከሷ ጋር ሲነሱ እሷ ነው አለች። ወደ ኮምፕሌን ውስጥ ገባች። ትንሽ በሞዓብ ምድር ሳለች እግዚአብሔርን ጉብኝት ከሰማች በኋላ እርሷም ከሁለቱ ምራቶች ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱላ። ኑኃሚን ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነት ያደርግላችሁ አለች። በዚህ ጊዜ ታሪኩን እንደምታውቁት ኦርፋ የምትባለው አንደኛዋ የልጇ ሚስት ስማ ተለየቻት። ሩት ግን ተጠጋቻት ይላል። እስቲ ተጠጋቻት በሉ እስኪ። በደንብ ያዙልኝ። ሃሌሉያ! የዚህ መጽሐፍ አክተር እሷ ስለሆነች ኧረ አሜን። እስቲ ተጠጋቻት በሉ እስኪ። ከዛ እንደምታውቁት በሕያው ነፍስሽ እምላለሁ አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ይመስለኛል። ምንም በድካም ውስጥ ይሁኑ እንጂ ምንም ስፍራቸውን ይልቀቁ እንጂ ምንም በሞዓብ ይቀመጡ እንጂ አይሁድ ነው የሐዌን ኢንትሮዲዩስ ያደረጓቸው ይመስሉኛል። ስለዚህ ሩት ላይ የገባው ነገር ቀላል አልነበረም። በምትሞችበት እሞታለሁ፣ በምትኖሪበት እኖራለሁ፣ በሕያው ነፍስሽ እምላለሁ አልለይሽም። ምን ማለት ነው? ፕሮሰላይት ይባላል። አንድ ሰው አይሁድ ሳይሆን ወደ አይሁድ የሚገባበትን ፕሮሰስ አደረገች። በእምነት ኮንፌስ አደረገች። አምላክሽ አምላክ ይሆናል፣ ሕዝብሽ ሕዝቤ ይሆናል፣ አልለይሽም ማለት። ክብር ለጌታ ይሁን። ኑኃሚን በእግዚአብሔር መኖር ታምናለች። እግዚአብሔር ሉዓላዊ እንደሆነም ታምናለች። ቴዎሎጂዋ ቆንጆ ነው።
ግን አንድ ጥሩ ያልሆነ አስተሳሰብ ውስጧ ገብቷል። እናማታለን ብያቸዋለሁ። ትንሽ ነው ምናማት። እግዚአብሔር እንዳስመረራት ይሄ ከባድ የሆነ ጠላት በደንብ ኦርኬስትሬት አድርጎ ሊያጠፋን ሲፈልግ ከእግዚአብሔር ጋር ጥል እንዲኖረን ሲፈልግ ስለ እግዚአብሔር ያለንን ስዕል ያበላሸዋል። የመከራ ጉልበቱ ምንድነው መሰላችሁ? አቅሙ የእግዚአብሔርን ስር ማበላሸት ነው። የማይራራ ጨካኝ፣ የማያስበላችሁ የተዋችሁ እንደውም ስለ እናንተ ግድ የሌለው አስመስሎ ይስላል። ይሄ የሱ ቴዎሎጂ ነው። ይሄ የሱ አስተሳሰብ ነው። ስለዚህ እቺ ሴት ያለችው እንዲህ ነው። ወደ ከተማው በገቡ ጊዜ ኑኃሚን መጣች ብሎ ሰው ሲንጫጫ ኑኃሚን አትበሉኝ፣ የስሙ ትርጉም ደስታዬ ነው። ደስታ የለኝም ማራ በሉኝ። ለምን ሲሏት ሁሉን የሚችል አለች። ሁሉን የሚችል አምላክ እግዚአብሔር ይመስገን። እዚያ ላይ ብትቆም ደስ ይለኝ ነበር። ሁሉን የሚችል አምላክ አስመርሮኛል። እስቲ እንዲህ በሉ፣ ሁሉን የሚችል አምላክ አያስመርርም በሉ እስኪ። ግድ የለም ባይዋጥም ውሃ ካለ ካጠገባችሁ በውሃ በደንብ አድርጋችሁ አወራርዱት። ሁሉን የሚችል አምላክ አያስመርርም በሉ እስኪ። እንዲህ አይነት የተፋለሰ የተጣረሰ ትምህርት የለም። ሁሉን የሚችል አምላክ እስትንፋስ ሰጠኝ ነው ሲሉ የሰማሁት እኔ። በቃ አበጃጀኝ ነው፣ ሰራኝ ነው። ምክንያቱም እንዴት ምስኪን እንደሆነች ልንገራችሁ። እግዚአብሔር ወደ አዘጋጀው ጉብኝት እየሄደች ማለት ነው። ቤቷን ሰፈሯን ጥላ የወጣችው እኮ እግዚአብሔር ቤተልሔም ይሁዳን ስለጎበኘ አትሊስት ጉብኝት ያመጣ እግዚአብሔር እንዳለ ረስታለች። ሌላው ይቅርና ወደ ኋላ ላይ የምናየው ሕይወቷን እግዚአብሔር አምላክ ሊለውጥ ሊረዳት ካጠገቧ እግዚአብሔር ያስነሳላትን ሴት ያችን አማኝ ሴት ማየት ተስኗታል። ከዚህ በላይ እንተዋት። የተቸገረን ሰው ብዙ ማማት ጥሩ አይደለም። እቺኛው ወጣትስ በእግዚአብሔር ታምናለች። አይገርማችሁ? እኔ እንዲያው ልመረቃችሁ። ከዚህ በፊት ብዬ እንደሆነ አላቅም። አንድ ብላቴና ልጅ የሰንበት ትምህርት ተመልሰው ማለት ነው ተጸልዮላቸው ሄደው ተመልሰው ቤት ሄደው ከእናቱ ጋር ሲያወሩ ዛሬ ምን ተማራችሁ ስትል ማማዬ ዛሬ የተማሩ አስደናቂ ነው። እንዴት? ይኸውልሽ እግዚአብሔር በጸና እጅ በበረታ ክንድ ግብፃውያንን እስራኤላውያንን ከግብፅ አወጣ። ከዛስ ሲሄዱ እነ ፈርዖን ተከተሏቸው ሰራዊቱ። ከዛስ ቀይ ባህር ላይ ደረሱ። ከዛስ እግዚአብሔር አምላክ ትልቅ ድልድይ ሰራና እስራኤላውያንን አሻገረ። ከዛስ ግብፃውያን ደግሞ ሊከተሏቸው ሲሉ መሃል ላይ ድልድዩን ስብር አደረገው። እናትየዋ በጣም ተናደደች። አንተ ውሸታም እንደዚህ ብለው አያስተምሩህም አለ። አይ ማሚ የእውነቱን ብነግርሽ አታምኝም ብዬ ነው አለ። ማለት የእናቱን እምነት በደንብ ገብቶታል። እግዚአብሔር በልጅ ከመመዘን ያውጣችሁ። ኑኃሚን ሳታውቀው መራራ አምላክ እንደሆነባት እየተረዳች እግዚአብሔር እንዳስቸገራች እያየች አንድ ግን አደገኛ የሆነች ታሪክ የጌም ቼንጀር እንደሚባሉት በጣም የተወደደች አማኝ ሴት ማመኗ ብቻ አይደለም። ሁለቱን ያዙልኝ። እነዚህ ነገሮች ላይ ማጠነጥነው ማመኗ አይደለም ብቻ አይደለም። ያስገርመኝ ከማመን ጋር ያለ መሰጠት ያለ መቆረስ። ለዚህ ነው ከባዶነት ወደ ሙላት ለመምጣት ከጨለማው ሲዝን ወደ ብርሃን ለመምጣት ወገኖቼ ሆይ እግዚአብሔር አምላክ አይኖቻችን አብርቶ ዛሬ የምናመልከውን የሞተልንን ጌታ የምንዘምርለትን የምንሰብክለትን ጌታ አጥብቀን በርግጥ እንድናምነው እግዚአብሔር እንዲረዳን እሱን ጸልያለሁ፣ እሱን ማጸናለሁ። እንዲህ በሉ። ቀኝ እጃችሁን አንሱና ጌታ ሆይ በሉ። ጮክ ብላችሁ ጌታ ሆይ አምንሃለሁ። እግዚአብሔር ሆይ አለማመኔን እርዳ፣ አምን ዘንድ እርዳኝ። ክብር ለኢየሱስ ይሁን።
የእግዚአብሔር ስም የተባረከ ይሁን። ስለዚህ እንዳልኳችሁ ታሪኩ በጣም ዳርክ የሆነ ሐዘን የበዛበት እንዳልኩትም መራራ ህይወት ውስጥ ያስገባ ታሪክ ነው ምዕራፍ 1። ይህን ታሪክ ሊቀይር ሲፈልግ እግዚአብሔር አምላክ የዚህን ጨለማ ማርከሻ አብሮ ሰራ። አቤት 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 አቤት! ይኸውልህ እዛ ጋ ያለውን ነገር እግዚአብሔር ሊያፈርስ ሲል እዚህ ነው ማርከሻው የሚሰራው። አራሜን ይባል ማርከሻው ትዝ ይላችኋል አስቴር ላይ እኛ የሚመስለን አዋጅ ተገለበጠ ምናምን እዛ ቤተ መንግስት የሆነውን ነው አይደል የምታዩት። እግዚአብሔር ገና ያን መርዝ አይሁድ እንዳይጠፉ እግዚአብሔር አስቦ ገና ማርከሻውን ሲሰራ ምን እንዳደረገ ታውቃላችሁ? የአስጤን የምትባል የንግስቲቱን ልብ አስታበየው። ሰማችሁ? አስታበየው። ስለዚህ ምን አለች? እግዚአብሔርን አምነዋለሁ፣ እግዚአብሔርን ተከትየዋለሁ፣ ይሄው ቤተሰቦችን ጥዬ ይሄን ያህል ማይል መጥቻለሁ። አሁን በባዕድ ምድር ነኝ፣ ግን አንድ ነገር ፍቀጅልኝ አላት። ምን? ሂጄ ዝቅ ብዬ ልጀምር፣ ከቃርሚያ ልጀምር፣ ምናልባት ሞገስ እግዚአብሔር ይሰጠኝ ይሆናል አለች። ወገኖቼ ሆይ እቺ ሴት በጣም መረዳቷ ኮንቪክሽኑ ኃይለኛ ነው። እርሷም ልጄ ሆይ ሂጂ አለቻት። ሄደች። ካጫጆች በኋላ በእርሻ ውስጥ ቃረመች። እንዳጋጣሚውም ይላል ይህ አጋጣሚ ለሩት ነው። የእግዚአብሔር ፕላን ግን ከመጀመሪያ እየተሰራ ነው። ስሙኝ፣ በመጽሐፍ ቅዱስ እንዳጋጣሚ የሚል የምታገኙት አንድ ቦታችን ነች። ግን ይኸውላችሁ ለዚህ ነው ጨለማ በሚመስል አጋጣሚ በሚመስል ለሰው ፕላን ባልሆነ ምንም መረዳት በሌለው መንገድ፣ ምክንያቱም አቢሜሌክ ምን ይሁን ማን ይሁን አታውቅም። እሷ ሄደች ገባች። እነሆም ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብሎ መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን፣ ስሙኝ በደም ሎሌውን እንዲህ አለው፣ ይህች ቆንጆ የማን ናት? ይኸውልህ እግዚአብሔር አምላክ እቺ ሴት እርግጠኛ ነኝ ከሞዓብ ነው የመጣችው። መንገድ ላይ ናቸው። በጣም ዴስፐሬት የሆነ ፋሚሊ ነው። ሐዘንተኛ ነች። ማቅ ለብሳ ገና ማቅ ያልቀየረች ሴት ነች። ነገር ግን አሁን የተጠጋችው ያህዌ የለመነችው ያህዌ ገና በዚህ ኃያል ሰው ፊት ሞገስን ሰጣት። ክብር ለኢየሱስ ይሁን። እስጮክ ብላችሁ ሞገስ በሉ እስኪ። እጅ ቆንጆ የማናታል ወገኖች ሆይ ይኸውላችሁ በኮስሞቲክስ እኮ አይደለም፣ ቁንጅና እኮ በሞገስ ነው። ኧረ አሜን አሜን አሜን። በቃ እኮ እግዚአብሔር ሞገስ። ድሮ እናታችን በቃ ጎረቤት እንደው በቃ አመዳም ድሃ እንዳይሉን ባዝሊን እየቀባች ነው የምታወጣል። ለሰው ደስ አይበለው እያለች በባዝሊን አይደለም። ይሄ ሞገስ የተለየ ነው። ክብር ለኢየሱስ ይሁን። ይሄ ከያህዌ የመጣ ነው። ልመርቃችሁ፣ እግዚአብሔር በሞገስ ያጠገባችሁ። ይህች ቆንጆ የማን ናት አለው። የአጫጆችም አዛዥ ስሙኝ፣ ይህችማ ይላል ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። አደጋ ነው። ባለቤቱም ቆንጆ ነች እያለ ነው የአጫጆቹ ባለቃ በሱ ፊት። እቺ ሞዓባዊቱ ቆንጆ ናት። ከአጫጆች በኋላ በነዶ መካከል እንድለቅም እባክህ ፍቀድልኝ አለች። መጣች። ከማለዳ ጀምሮ እስካሁን ድረስ ቆይታለች። በቤተልሔም ጥቂት ጊዜ እንኳ አላረፈችም። በቤትም ጥቂት ጊዜ አላረፈችም። ቦዔዝም ሩትን ልጄ ሆይ አላት፣ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሽ። እስኪ ከዚህም አትላወሽ በሉ እስኪ። ይኸውላችሁ ሲጀምር አክሴፕታንስ ቅቡልነት ሲጀምር እግዚአብሔር መንገድ ሲያቀና 2-3 እርሻ መሄድ የለብሽም። እዚሁ አትላወሽ። የኔ እርሻ ይበቃሻል፣ የኔ ማሳ ይበቃሻል። እንዳትላወሽ። በቂ አምላክ አለን። እሱ በቂ ነው በሉ እስኪ። ጮክ ብላችሁ እግዚአብሔር በቂ ነው በሉ እስኪ። ከበቂ በላይ ነው በሉ እስኪ። በቃ ጠላት አያንከራታችሁ፣ በቃ ሌላ አያሳያችሁ። በፍጹም እግዚአብሔር ያላችሁ ቦታ ትላወሱ፣ እንዳትላወሱ አደራ ብያቸዋለሁ። ጉብኝታችሁ በደጅ ነው።
ነገር ግን ገረዶችን ተጠጊ። አያችሁ ትላንት ኑኃሚንን የተጠጋችሁ ዛሬ ደግሞ ምን አለ? ገረዶችን ተጠጊ፣ ወደሚያጭዱበት ስፍራ ተመልከች፣ ተከታያቸው፣ እንዳያስቸግሩሽ ጎበዛዝትን አዝዣለሁ። በቃ ሴኩሪቲ ሁሉ እዩ። ይሄ ሁሉ የሰው ስራ አለ። በተጠማሽ ጊዜ ወደ ማደጋ ሄደሽ ጎበዛዝቱን ከቀዱት ውሃ ጠጭ አላት። በግንባሯም ተደፍታ በምድር ላይ ሰገደች። እኔን ለመቀበል በምን ነገር በፊት ሞገስ አገኘው? አልገባሽም ማን ጋር እንደተጠጋጋሽ? እኔ እንግዳ አይደለሁምን? ባይተዋር አይደለሁን? አለች። ቦዔዝም ባልሽ ከሞተ በኋላ አባትሽን እናትሽን የተወለሽበትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ እና እግዚአብሔር እንደ ስራሽ ይስጥሽ፣ ክፋት ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። ራቤና ቤና ቤና ቤን ክብር ለኢየሱስ ይሁን። እስቲ ጮክ ብላችሁ እታመንሃለሁ በሉ እስኪ። ቁልፉ እዚህ ጋር ነው። ቁልፉ እዚህ ጋር ነው። አንዲት ኑኃሚን የተናገረችው ነገር እኮ በጣም ዲስከሬጅ የሚያደርግ ኦርፋን እኮ አበረራት፣ አስፈነጠራት አይደል እንዴ? ከዚህ በኋላ ቦልድ ቢያድጉ አድገው ባል ሊሆኗችሁ ይችላሉ። ስለዚህ ከኔ ጋር ያላችሁ ውል አብቅቷል፣ ዞር በሉ ነች ያለቻቸው። በቃ ይሄን እያየች ኖ ኖ ኖ ኖ ኖ የኔ ጥማት ባል አይደለም፣ አሁን የኔ ፍላጎት እሱ አይደለም፣ አንቺ ጋር ዋጋ መክፈል ነው፣ ያንቺን አምላክ ማምለክ ነው ብላ የተጠጋችን ሴት ይሄ መንፈሳዊ ሰው ይሄ የተባረከ ሰው እንዲህ አላት፣ ደሞዝሽ ምን ይሁን? ፍጹም ይሁን፣ እንደ ስራሽ ይክፈልሽ አላት። ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳልሆን አጽናንተኛልና የባሪያህን ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው። የተሽከረከረች ያለችው አሁን ሞገስ ላይ ነው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳቢ እንጀራሽንም በሆምጣጤ አጥቅሽ። ቀጠለ። በቃ ይኸው ግራፉን እዩት። ቀጠለ። ጭራሽ ከዚህ ታላቅ ሰው ጋር ማዕድ መቀመጥ ይሄ ከባድ ነው። በአጫጆች አጠገብ ተቀመጠች። የተጠበሰ ምሸት ሰጣት፣ በልታም ጠገበች፣ አተረፈች። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶው መካከል ትቃርም። ከዚህ በኋላ እንደ ሌዋውያን እንደ ሕጉ እነሱ ከሄዱ በኋላ ነበር የምትቃርመው። አሁን ግን አስገቧት አለ። ይኸው መሀል ላይ አስገቧት ትቃርም። እናንተም አታሳፍሯት። ምን ማለት ነው? ጣሉላት፣ ጣሉላት፣ ጣል አድርጉላት። ወይ ሞገስ! ክብር ለኢየሱስ ይሁን። ደግሞ ከነዶ አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዛቸው። ዋው! ክብር ለኢየሱስ ይሁን። እስኪ ብላችሁ አምናለሁ በሉ እስኪ። በእርሻው ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃች። አንድ የኢፍ መስመር ያህል ገብስ ሆነ። ተሸከመችም፣ ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፈውን አውጥታ ሰጠቻት። አማቷም ስሙኝ፣ ዋናው ታሪክ እዚህ ጋር ነው የሚቀይረው። ዛሬ ወዴት ቃረምሽ አለቻት። የተቀበለሽ የተባረከ ይሁን አለቻት። ለመጀመሪያ ጊዜ ከኑኃሚን አንደበት የምስጋና ቃል የበረከት ቃል ወጣ። ያቺ መራራ ሴት ቋንቋ መቀየር ጀመረ። እግዚአብሔር ዛሬ ማለዳ የብዙዎቹን ቋንቋ ይቀይራል። ይኸው በቃ ሳልንቀጠቀጥ የሰራዊት አምላክ እግዚአብሔር እንዲህ ሳለል እግዚአብሔር ቃላችሁን የበረከት ያደርገዋል። እግዚአብሔር ኮምፕሌንን ከናንተ አፍ ያርቀዋል። እግዚአብሔር እየተናገረ እንደሆነ ስለማምን ሃሌሉያ። የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ የሰራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ቁጥር 20 ላይ ኑኃሚን አበደች። ምን አልሽ? ቦዔዝ ይባላል። አድራሻው ጠፍቶኝ እንጂ ኮንታክት ነበሩ ስለሌለኝ እንጂ። ቀጥሎ ያለው ታሪክ ነው የሚላችሁ። ማን ጋር እንደዋልሽ ታውቂያለሽ? እሱ እኮ የተወሰደብንን መሬት ሊቤዥልን ከሚችሉ ከቅርብ ዘመዳችን ከዋናው ከሶርሱ ጋር ነው ያልሽው። አሜን አሜን አሜን። በራ። አሁን ጨለማ መብራት ጀመረ። ተስፋ መጣ። ክብር ለጌታ ይሁን። እስቲ ጮክ ብላችሁ አሜን። እስቲ ከኔ ጋር ይነጋል በሉኝ እስኪ። ምን አልሽ? ይሄን ነው የሚለው።
ይህ ሰው የቅርብ ዘመዳችን ነው፣ እርሱ ሊቤዥን ከሚችሉት አንዱ ነው አለቻት። ሞዓባዊት ሩትም ደግሞ መከሬን እስክጨርስ ድረስ ጎበዛዝቱን ተጠጊያለኝ አለቻት። ኑኃሚንም ምራቷን ሩት ልጄ ሆይ ከገረዶቹ ጋር ብትወጪ በሌላ እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱን የስንዴውን መከር እስኪጨርስ ድረስ ልቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር ይላል። የዚህም ቤት ታሪክ እግዚአብሔር ከባዶነት ወደ ሙላት ሊያመጣው ሲል እችን አንድ ብላቴና በኮንቪክሽን በእምነት መንገድ አስጀመራት። ይኸውላችሁ ስትገባ እንዳጋጣሚ ነው። አንዳንድ ጊዜ አንዳንድ መንገድ እንዳጋጣሚ ሳይገባን የምንጀምረው ዴስቲኒያችንን የሚያሳምርበት እግዚአብሔር ነጋችን የሚሰራበት መንገድ ነው። ክብር ለጌታ ይሁን። እስቲ ጮክ ብላችሁ አሜን። እስኪ እንደገና አሜን። ክብር ለኢየሱስ ይሁን። ስለዚህ ተመላለሰች ይላል። ቁጥር 23 ላይ የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። ትሄዳለች፣ እንደ ድሮ ቃርሚያ ታመጣለች፣ ትሄዳለች፣ እንደ ቀድሞው ቃርሚያ ታመጣለች። አንድ ቀን ግን ኑኃሚን በዚህ ኮንቪክሽን ጠበቀቻት። ልጄ አለቻት። ቁጥር 3 ላይ ምዕራፍ 3 ላይ አማቷ ኑኃሚን ልጄ ሆይ መልካም እንዲሆንልሽ እረፍት አልፈለግሽምን? በቃርሚያ ሕይወት መኖር ትፈልጊያለሽን? አሁንም ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ ዛሬ በሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ አለቻት ተቀቢ፣ ልብስሽን ልበሽ፣ ወደ አውድማ ውረጂ እያለች ምክሯን መለገስ ጀመረች። አሁን ትላንት ምዕራፍ 1 ከኔ ጋር ተጠግተሻል፣ ይህን ያህል ማይል መተሻል። ምዕራፍ 2 የቃርሚያ ሕይወትሽን ጥሩ እንዲሆን የተሳካ ቃርሚያ ቃራሚ እንድትሆኚ የቦዔዝን ጎበዞች አጫጆች ተጠግተሻል። ዛሬ የምትጠጊው እኔም አይደለሁም፣ አጫጆች አለቃም አይደለም፣ የቅርብ ዘመዳችን ሊቤዠን የሚችል ተስፋችንን ሊያለመልመው ወደሚችል ወደሚቤዠን ወደሱ ትጠጊያለሽ። አሜን አሜን አሜን። እስቲ እንዲህ በሉ፣ ይቤዠኛል ያልኩት ይቤዠኛል በሉ እስኪ። ክብር ለኢየሱስ ይሁን። ሰበከቻት። ምንድነው ያለቻት? በቃሽ አለቻት። በቃሽ አይበቃሽም? በነጠላ ስንዴ እየቋጠሩ መምጣት ቃርሚያ አይበቃሽም? አይሰለችሽም ወይ? ወገኖች ወይ ምዕራፍ 2 ማለት የብዙ ኢትዮጵያውያን ሕይወት ማለት ነው። በቃርሚያ ዘፈን የምናዘፍን ግጥም የምናስገብ ተቀበል የምንል ከቃርሚያ ሕይወት ሳንወጣ በጣም በትንሹ ሳትስፋይ ሆነን በጣም የምንሰፋ እግዚአብሔር በብዙ ሊባርከን ሲወድ ሊሚት የምናደርገው ብዙዎች ነን። ዛሬ የምስራች ልንገራችሁ፣ ሪሶርሱን ሳይሆን ሶርሱን ላስተዋውቃችሁ። ወደ ምንጩ መጠጋት ይሁንልን፣ ወደ ዋናው መጠጋት ይሁንልን፣ ወደ ዋርሳችን ወደሚቤዠን ጌታ ወደ እሱ መጠጋት ይሁንልን። እና አሁን ለቃርሚያ አትሄጂም፣ አሁን ስንዴ ለቀማ አትሄጂም። አሁን የምትሄጂው ለሙሽርነት ነው። ጨለማችን ሊገፍ የሚችል ሰው ነው። እሱ ሊቤዥሽ ይችላል። ወገኖቼ ሆይ በመንፈሴ ይሄን እየሰማሁ ይሄን እያየሁ ነው። እግዚአብሔር ይሄን የጨለማ ዘመን ሊገፍ ሙሽሪትን እየፈለገ ነው። እንድትቀባለት፣ እንድትታጠብለት፣ ልብሷን እንድትቀይርለት፣ ማቋን ገፋ እግዚአብሔርን ጸጋ እንድትለብስለት እየፈለገ ነው። አሜን ትላላችሁ? አሜን አሜን አሜን። በደሙ የታጠበች ለሱ እድፈት የሌለባት፣ እከት የሌለባት፣ የፊት መጨማደድ የሌለባት፣ ለራሱ የሚያዘጋጃት በዚህ የጨለማ ዘመን ብርሃን ገላጭ ሊያደርጋት የሚፈልጋት ሙሽሪት አለች። ሙሽሪት ሆይ ታጠቢ። መልእክት የሄደው ክብር ለኢየሱስ ይሁን። ሙሽሪት ሆይ የሚቤዥሽ በደጅ አለና፣ የሚቤዥሽ የታመነ ነውና፣ ዋርሳችን ኢየሱስ የቅርብ ዘመዳችን ሰው የሆነ ስለኛ ሰው የሆነ አሜን አሜን አሜን። ጮክ ብላችሁ ይቤዠኛል ያልኩት ይቤዠኛል በሉ እስኪ። አሁን አራግፍ። ይሄ በካልቸራቸው እውነት ነው። ወንድ ነው ለሴት ፕሮፖዝ የሚያደርገው፣ ግን አንዳንድ ጊዜ ምንም ችግር የለበትም።
አንቺ ደሽ ፕሮፖዝ አርጊ። ክብር ለጌታ ይሁን። ሂጂና እንዲህ አድርጊ። ይኸውልሽ መብሉን መጠጡን እስከጨርስ ድረስ ቆይ። ለሰውዩ አትታዩ። በተኛ ጊዜ የሚተኛበትን ስፍራ ተመልከች። ገብተሽም እግሩን ግለጭ፣ ተጋደሚ። የምታደርጊውን እርሱ ይነግርሻል። እሱ ህጉን ጨዋታውን ያውቀዋል። ሩትም በጣም ሴት እኮ የተደነቀች እኮ ግሩም ሴት ነች። ሩትም የተናገርሽውን ሁሉ አደርጋለሁ አለች። እስቲ እንዲህ በሉ፣ የተናገረውን ሁሉ አደርጋለሁ በሉ። ከጎናችሁ ያለውን የተናገረውን ሁሉ እንድታደርግ እግዚአብሔር ይርዳ በሉ። ተመረቁት። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ አሁን ምድራችን ኢንተሌክቹዋል ሲሆኑ በግሪኩ በብራይስጡ የሚያገላብጡ የተማረ ጭንቅላት ያላቸው ሰዎች ሲናገሩ እንደው ሰው እርግፍግፍ የሚል ቅጠሉ ሁሉ የሚራገፍላቸው ኦራተር ሰዎች አለ የሚያስፈልጋት። እነሱ ጥሩ ነው ይኑሩ። አሁን እቺ ምድር የሚያስፈልጋት ዴብዝ ያላቸው የተጠጋጉ አምላክን ይዘው የሚመጡ ከእግዚአብሔር ጋር የሚነካኩ ከሪሶርሱ ይልቅ ወደ ሶርሱ የተጠጉ ከምንጩ ጋር የተነካኩ። አሜን። ጌታ ሆይ በሉ፣ መነካካት ይሁንልኝ። ክብር ለኢየሱስ ይሁን። ውረዱ፣ ግድ የላችሁም። ዝቅ በሉና ወደ ክብሩ ግቡ፣ ወደ መሃል ግቡ። ክብር ለኢየሱስ ይሁን። እና ዛሬ አንቺ በነበርሽበት በዚህ ወርክ ኤቲክስ በዚህ ይሄ በስራ መንፈስ አይደለም ትሄጁ። አሁን በጮኝነት ፕሮፖዝ በሚያደርግ መንፈስ ነው ትሄጁ። ስለዚህ ተዘጋጅ አለቻት። እኔ አይውሽ ጊዜ ቢኖር ብናገር ግን በቃ ታጠቢ አለቻት። ታጠቢ፣ ከዛ ተቀቢ አለች። አኖይንቲንግ ነው ይሄ። አኖይንቲንግ በእነሱ በእስራኤል ዘንድ ለበሽታ ኪውር ለመደረግ ጥሩ መዓዛ ለማድረግ አትራክቲቭሊ የሚቀቡት ነው። ይሄን አኖይንቲንግ መጽሐፍ ቅዱስ ከመንፈስ ቅዱስ ከሃለወቱ ጋር ከመገኘቱ ጋር ከፕሬዘንሱ ጋር ነው የሚያያይዘው። ክብር ለጌታ ይሁን። እንደገና የለበሽውን ቀይሩ ይላል መጽሐፍ ቅዱስ እኮ ክርስቶስን ለብሳችሁታል ይላል። አሜን። በቃ ጌጣችን የሆነው አሮጌውን አስወግዳችሁ አዲሱን ለብሳችሁታል። ክብር ለኢየሱስ ይሁን። ሙሽራችን ኢየሱስ ስሙ ይባረክ። አሜን። ወደ አውድማ ወረደች። አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላ ከጠጣ ሰውነቱ ደስ ካሰኘ በኋላ በእህሉ ክምር አጠገብ ሊተኛ ሄደ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። ቁጥር 8 ላይ ከባዱ ሲዝን እዩት። ከኔ ጋር በሉት እስቲ። መንፈቀ ሌሊት በሆነ ጊዜ በሉ እስኪ። ሃርድ ታይም ለሩት ብዬ ማስበው አስቡ። የሰው ሀገር ሰው ነች፣ አይሁዳዊ ነች። ቦዔዝ ተራ ሰው አይደለም፣ ታላቅ ሰው። ስንጀምር ነግሬያቸዋለሁ። የተከበረ ታላቅ፣ ምንም ማስደረግ ምንም ማድረግ የሚችል ሮንግ ነገር ሀፕን ቢሆን ምን ኮንሲኩዌንስ ሊኖረው እንደሚችል አስቡ። ፕላስ ደግሞ ሰው እንኳን በማይደርስበት በመንፈቀ ሌሊት የችግሮች ከባድ ሰዓት ሌሊቶች አይደሉ? ሌሊቶች አይደል? ሌሊት እኮ በቃ ሌሊት የችግር ምሳሌ ነው አይደል? ሌሊት በጣም ሃርድ ነው፣ በጣም ከባድ ነው። በመንፈቀ ሌሊት በሆነ ጊዜ ሰውየው ደነገጠ። በግርጌው ሰው እንደተኛ ባወቀ ጊዜ ደነገጠ፣ ዞርም አለ። እነሆ አንዲት ሴት በግርጌው ተኝታ ነበረች። እኔ በምን አይነት መንቀጥቀጥ፣ በምን አይነት ትንፋሽ መቆራረጥ፣ በምን አይነት ድንጋጤ አላውቅም። እሷ ብታወራን ደስ ባለኝ። ብናገኛትና ብንጠይቃት አንድ ቀን ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። ማነሽ አላት። እሷም እኔ ባሪያ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያ ላይ ዘርጋ አለችው። ይሄን ሁሉ አጥንታ ነው እንግዲህ ሸምድዳ ነው እንጂ ስለ ዋርሳ ስለ ልብስ መጣል ስለ እንደዚህ አይነት ፕሮፖዛል ምን ማለት መሰላችሁ? አሁን ወጣቶቻችን እንደሚያደርጉት ማለት ተንበርከው ታገቢኛለሽ ወይ እንደሚሉት ማለት ነው። እንደሱ ነው ፕሮፖዛል ነው ይሄ። በነገራችን ላይ ሌላ ነገር አለ። አለችው ይላል። ቦዔዝም አላት ቁጥር 10 ላይ ልጅ ሆይ በዛ ሌሊት፣ እስቲ በዛ ሌሊት በሉ እስኪ፣ በእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነት አድርገሻል። አሁንም ልጅ ሆይ
አትፍሪ። አቤት 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 አቤት! ይሄ መድኃኒት እኮ ነው። በሌሊት የሚሰጥ መድኃኒት፣ ሐዘን ማስረሻ መድኃኒት። እስቲ አንድ ሰው ይተባበረኝና አልፈራም ይበለኝ። እማልፍበት ዳርክ ቢሆን ፓስተር የሆነ ነገር እየሆነ ነው። ክብር ለጌታ ይሁን። ድሮ በጌታ ወደ ጌታ እንደመጣሁ ተሰድጄ ከቤት አንድ ወንድም ነበሩ ጋሽ ዮሐንስ ምንላቸው እዛ ክፍለ ሀገር ከሳቸው ጋር ስራ እየሰራን ድንገት የመንግስት ለውጥ ሆነ ማለት ደርግ ተለውጦ ሁሉም የዛ አካባቢ ሰው ደግሞ ጦረኛ ስለሆነ የገባው መንግስት በጣም ጎበዝ ነው። ማን ጋር ምን መሳሪያ እንዳለ ማወቅ ስለፈለገ ሁሉም የመሳሪያ መታወቂያ እንዲያወጣ ብሎ እኔ ካለሁበት የገጠር ያውራጃ ከተማ በድሮ ማለት ነው 8 ሰዓት 11 ሰዓት ገበሬዎች መተው ፎቶ ይነሱ ነበርኛ ጋር። ከዛ ጋሽ ዮሐንስ ጋር ቀን ያነሳነውን ፎቶ ማታ ዳርኩሩም ይባላል። እኔ ጋር ናችሁ? እስቲ ዳርኩሩም በሉ እስኪ። ዳርኩሩም ይባላል። ያን ፊልም እናወጣና ዲቨሎፐር ፊክሰር የሚባል ኬሚካል አለ፣ በዛ እናሳልፈዋለን። በዛ በቃ እንተያይም እንጫወታለን፣ አንዳንዴ በልሳን እንናገራለን፣ እንዘምራለን፣ ሰዓቱ ስለሚረዝም ማለት ነው። ከዛ በሚቀጥለው ቀን ወደ ማተሚያ ቤት እንወስደውና ያን ፎቶ እናትመዋለን። የሚገርማችሁ እንዴት እንደሚያምር ፎቶ ልነግራችሁ አልችልም። እና የገጠመን ችግር ምንድነው? ገበሬዎች ስለሆኑ አንድም ቀን ፎቶ ተነስተው አያውቁም በታሪካቸው። ጫካ ይኖሩ ናቸው። ፎቶ ይሄ ነው ስንለው አይደለሁም ይላል። ከእውነት ነው የምነግራችሁ፣ አይደለሁም፣ በፍጹም አይደለሁም። በትግል በኋላ እንደገና እያነሳን በምልክት ወይ ኳሌታውን ይዛል የሆነ ልዩ ምልክት እያደረገ ይነሳል። እና እኔ ዝም ብዬ ትልቅ ትምህርት ተማርኩ። እነዚህን እንዲሁ ይሄን አፈር ጋር የሚኖር የገረጣ ገበሬ እንደዛ መልካም ያደረገ የእጅ ስራ ስዕል የሚመስል ያ ፎቶ እንደው ምን ነው ያማርከው ብንለው ፎቶ ማለት ቢናገር ምን ሚል ይመስለኛል መሰላችሁ? በዳርኩሩም በዛ ፕሮሰስ አልፌ ውበት ዝም ብሎ ከመሬት አይበቅልም። ሞገስ ዝም ብሎ ከመሬት አይበቅልም። ወገኖች ሆይ እግዚአብሔር ስለ ሌሊቶቻችን ይባረክ። ስለ ጨለሙት ቀኖች እግዚአብሔር ይባረክ። እየተዋብንባቸው ስላሉ ሲዝኖች እግዚአብሔር ይባረክ። እየተሞሸርን ስላለንባቸው ወቅቶች እግዚአብሔር ይባረክ። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ። ሳለ ልቧን ትልቅ ብሬኪንግ ኒውስ ነው። አይዞሽ አትፍሪ። አሁን በቃሌ ልበል፣ እናንተ ታነቡታላችሁ። ከኔ የሚቀርብ ዘመድ አለ፣ እሱን ጠይቄ እሱ አልችልም ካለ እኔ ቤዥሻለሁ፣ አይዞሽ አትፍሪ ብሎ የተስፋ ቃል ሰጥቷት ሄደ። በጣም የሚገርመውን ነገር ልንገራችሁ። ቁጥር 16 ላይ ምዕራፍ 3 ልክ ከዛ በኋላ እንደምታውቁት አሁን አትቃርሚም አላት። አምጩ ልብሱን አለና እንዳለ የታጨደን ነገር ማለት የተወቃን ነገር ሰጣት፣ ይዛ ሄደች። ከዛ እስኪ ነጋ በእግሩ ተኛች። ቦዔዝ ሴት ወደ አውድማው እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይታይ ተነሳች። እርሱም የለበሽውን ኩታ አምጪ አላት። በዛም በያዘችው 6 መስፈሪያ ገብስ አደረገላት። ቃርሚያ ቀረ። እስቲ ቃርሚያ ቀረ በሉ እስኪ። ቃርሚያ ምዕራፍ 2 ቀረ በሉ እስኪ። በኢየሱስ ስም የቃርሚያ ህይወት ከእናንተ ላይ ይነሳ። ዋው ተላጣቂ ጉባኤ ነው ፓስተር። አሜን። በቃ ቀረ። አየ መቃረም ቀረ፣ እንደዛ መለቃቀም ቀረ። እግዚአብሔር ከመለቃቀም ህይወት ያውጣል። በቃ ይሄ ትንቢት ነው፣ ውሰዱት። ከዛ ወደ አማቷ መጣች። አማቷም ስሙኝ፣ አማቷም ልጄ ሆይ እንዴት ነሽ ነው የሚለው። ይሄ ያማረኛው ነው። ልጄ ሆይ እንዴት ነሽ ማለት በስነ ስርዓት አዘጋጅታ ታጠቢ፣ ተቀቢ፣ ልብስሽን ለውጪ፣ ሂጂ ብላ በደንብ በፕሮሲጀር በመመሪያ ነው የላከቻት። ማለት ሂዳ ለቦዔዝ ፕሮፖዝ እንድታረግ። ይሄ ብሉይ ኪዳን የተጻፈበት የዕብራይስጥ የመጀመሪያው ኦሪጂን ምን እንደሚል ታውቃላችሁ? እንዴት ነሽ የሚለውን ማነሽ ማን ሁነሽ መጣሽልኝ? በጉጉት እየጠበቀሽ ነው። አውድማው ጋር ፕሮፖዝ አርገሽ የሳለሽ ወር ኖ አለሽ። ሚስ ቦዔዝ ሁነሽ መጣሽ ወይስ
መበለት እንደሆንሽ ነው። ማነሽ አለቻት። አይገርማችሁ? ቢኮዝ የርሽበት ሰው ነገርሽን ሊቀይር፣ ስታተስሽን ሊቀይር፣ ታሪክሽን ሊቀይር እንደሚችል አውቃለሁ። እሱ ጋር ሄደሽ ሳትለወጭ እንደማትመጭ ማነሽ አለቻት። እንዴ ማነሽ? ተራ ሆነሽ ሄደሽ እንደ ባለ ማረግ የምትመጭበት ግርጌ ነው። መበለት ሆነሽ ሄደሽ ወይዘሮ ተብለሽ የምትመጭበት ግርጌ ነው። ሰመረልሽ ወይ? ሰመረልሽ ወይ? ተጠጋሽው ወይ? ስታተስሽን ቀየረው ወይ? አለቻት። እሷም ሰውየው ያደረገላትን ሁሉ ነገረቻት፣ ዝርዝሩን ነገረቻት። ለጊዜው የሳል አለኝም፣ ግን ተስፋ ሰጥቶኛል። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህን 6 መስፈሪያ ቆይ ያለች ቆይ አሁን ስለ መስፈሪያ አታውሪኝ፣ አሁን ስለ ገብስ አታውሪኝ፣ አሁን ስለ ሌላ ነገር ነው መስማት ፈልገው። ምክንያቱም ደግሞ ሩት በጣም ለሷ ደግሞ ይሄ 6 መስፈሪያ ዝም ብሎ የተገኘ ስለሆነ ለሷ ቢግ ዲል ነው። ግን ኑኃሚን የገባት ነገር ስላለ ቆይ አሁን ስለ ስንዴ አናውራ፣ አሁን ስለ ማንነት ለውጥ እናውራ። አሜን ትላላችሁ? እየተግባባን ነው? ክብር ለኢየሱስ ይሁን። ከዛ እንዲህ አለቻት፣ ስሙ ትንቢቱን ቁጥር 18 እርሷም ልጅ ሆይ ያለሽም ብሎሻል። ሰውየው አለች ቦዔዝን፣ ሰውየው ይህን ነገር እስኪጨርስ ድረስ አያርፍምና ፍጻሜው እስኪታውቂ ድረስ ዝም በይ። ይሄን ነገር የነገረሽን ነገር ዳር እስከሚያደርስ ድረስ አያርፍም። አሜን አሜን። እናንተ ሰዎች ይሄ እኮ ስለ ቦዔዝ ነው እየተወራ ያለው ወይስ ስለ እኔው ዋርሳ፣ ስለ እኔው የሚቤዥ አምላክ? ክብር ለኢየሱስ ይሁን። እስቲ እንዲህ በሉ፣ ያለኝን እስኪፈጽም ድረስ አያርፍምና እጠብቀዋለሁ፣ ዝም ብዬ እጠብቀዋለሁ። ልብሽ እንዳይወርድ አለቻት። አሁን ስለሰማሽው መልስ ልብሽ እንዳይወርድ። ለምን? ይሄን የነገረሽን የቅርብ ዘመድ ሌላ አለ ብሎ ያለውን ሰው እስኪያገኘው ድረስ አያርፍም። ቦዔዝን አውቀዋለሁ። ከቦዔዝ የሚበልጥ የሚቤዠኝ ያለኝን የተናገረኝን የገባልኝን ኪዳን እስከሚፈጽም ድረስ አያርፍም። ስለ ጌታ ክብር ሰጣችሁ አጨብጭቡ። ሃሌሉያ! ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የተጠጋጋሽው ተራ ሰው አይደለም። ከስንዴ በላይ ነው። ከሪሶርስ በላይ ነው። ታውቃላችሁ እንደተባለው እየጨረስኩ ነው። ምዕራፍ 4 ላይ ቦዔዝ ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። ቀጠለ። እነሆ ቦዔዝ ስለ እርሱ ይናገር የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። ከዛም በኋላ ቦዔዝ የከተማይቱ ሽማግሌዎች ወደ 10 የሚሆኑ ሲመጡ ጠርቶ በዚህ ተቀመጡ አላቸው። እሱም ተቀመጠ፣ የቅርብ ዘመድ የተባለውም ተቀመጠ፣ ሰዎችም ተቀመጡ። መጽሐፍ ቅዱስ ይላችሁ የሆነ ነገር ሲደጋግም የሆነ መልእክት አለው። ወይ አሜን አሜን። መጽሐፍ ቅዱስ ስለኛ ሲናገር ሁሉን ከፈጸመ በኋላ አሁን በአባቱ ዘንድ ሄዶ ተቀመጣል። አልቆ እኮ ጨርሶልን ተንደፋድፎ አሁን የሚሰራልን ስራ የለም። ኦልሬዲ ስደን። አሜን አሜን አሜን። ክብር ለኢየሱስ ይሁን። ዓለም ሳይታወቅ ስለ እኔ ታሪክ በደንብ ጠንቅቆ ያውቀዋል። ጮክ ብላችሁ እስኪ አሜን። ከዛ ከሞዓብ ምድር የመጣች የተመለሰችው ኑኃሚን የወንድማችን የአቢሜሌክ ጢንጦ ትሸጣለች። ስለ የመቤዠቱን ታሪክ ማለት ነው። መሬቱን እርሻውን ትሸጣለች። ስለዚህ መቤዠት ብትፈልግ አንተ የቅርብ ዘመድ ስለሆንክ ተቤዥ ያለ ሰውየው ነው። በነገራችን ላይ ያ ሰውዬ ስሙ የለም፣ በኋላ እነግራቸዋለሁ። እግዚአብሔር ለምን ስሙ እንዳይነሳ እንደፈለገ። ክብር ለጌታ ይሁን። ሰውየው እንዲህ አለ፣ እዴ መሬት ተገኝቶ ነው በአንድ ድምፅ ሁለቴ ማሰብ አልፈለገም። ቤዠዋለሁ፣ ምንም ችግር የለም፣ ወስደዋለሁ። ከዛ አቢሜሌክ ቀጠለና መሬቱን ብቻ አይደለም ከእርሷ ጋር አብራ ተከትላ የመጣች
ሩት የምትባል የአቢሜሌክ የልጅ ሚስት አለች። እሷንም አብረህ ትወስዳለህ ሲባል ዋት የማንን ርስት ልታበላሽ ነው? አቤት! ስለዚህ ሰውዬ እኔ እንዴት እንደማዝን ልነግራችሁ አልችልም። እግዚአብሔር ለምን ታሪክ እየጠራው እንደሆነ ምዕራፍ 4 ምን ሆኖ እንደሚደመደም ቢገባው እግዚአብሔር ማስተዋል ካልሰጣችሁ ዞር ብላለ ዲክሌር ነው እንካ ጫማዬን እንደ ሕጋቸው አንተ ቦዔዝ ይሄን ነው የምፈልገው አለ። ይሄን ነው የምፈልገው። ምክንያቱም ድሮም ልቡ የተዘጋጀ ሰው ነው። ቅን ሰው ነው። እግዚአብሔርን ሐሳብ ያደረገ ያለ ሰው ነው። ያ ሰውዬ ስለ ሩት ሲናገር እቺ ሞዓባዊ ስደተኛ ዘሬን ሐረጌን ርስቴን እንድትበለሽ እኔ አልፈልግም፣ ሌላ ታሪክ ውስጥ አልገባም ዲክላይን ሲያደርግ እግዚአብሔር ቦዔዝን ይሄን የመሰለ ወርቃማ እድል ሰጠው። ታውቃላችሁ ሰውየው በታሪክ ስሙ እንኳን አልተጠቀሰም። ይኸውላችሁ ከእግዚአብሔር ሐሳብ ጋር አለመስማማት ከባድ ነው። እግዚአብሔር ለከበረ ነገር እያጨው ይሄ ታሪክ እኮ ምዕራፍ 4 ላይ አይቀርም። እነ ቦዔዝ ቤት ሊፈጠር ያለውን እግዚአብሔር ያውቃል። አሜን አሜን አሜን። እስኪ ጮክ ብላችሁ አሜን። ቦዔዝ ማንን ሊወልድ እንደነበረ ከነ ቦዔዝ ቤት ምን ሊወጣ እግዚአብሔር እየሰራ እንደነበረ ሲተርክ መጽሐፉ ሲያልቅ እንዲህ ነው የሚለው። ቦዔዝ ኢዮቤድን ወለደ። ከኔ ጋር በሉኝ እስቲ ቦዔዝ ኢዮቤድን ወለደ በሉ እስኪ። ኢዮቤድ እሴይን ወለደ። እሴይም ዳዊትን ወለደ። ዳዊትም ኢየሱስ ክርስቶስን ወለደ። ዘራ ሐረግ ይሄ ሰውዬ ማቴዎስ ምዕራፍ 1 ላይ ታሪኩ እንዳይመጣ ሊነር ሆኖ እንዳይቀጥል እዛው ሰፈር እንዲቀር እግዚአብሔር አይኑን ሲያሳውረው ድሉን ሚስ አደረገ። ቦዔዝ ግን እግዚአብሔር አምላክ የዚህ ታሪክ ባለቤት የኢዮቤድ አባት የእሴይ አያት የዳዊት ቅድመ አያት ለኢየሱስ ደግሞ የዘር ግንድ ሆኖ የንጉስ መውጫ ቤት ሆነ። አይታችሁታል። ይሄ መጽሐፍ ሲጀምር በለቅሶ ነው ጀመረው፣ ሲጨርስ ደግሞ ሰርጌ ነው ዛሬ እያለ እየተዘመረ ኑኃሚን ሩትና ቦዔዝ ተዳሩ። ደስ የሚለው ታሪኩ ስትሰሙት በከተማይቱ በቤተልሔም ላይ ታላቅ ደስታ ሆነ ይላል። ለመላው ለእስራኤል ታላቅ በረከት ሆነ ይላል። ለዛ ብቻ አይደለም፣ ለኛ ከሩቅ ላለን ሁሉ የኢየሱስ ክርስቶስ የዘር ግንድ ሆኖ የደስታ ምክንያት ሆነን ዛሬ ጨለመው ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዛሬ ጨለመው፣ ዛሬ ከበደው፣ ዛሬ ሌሊት በሆነው ነገራችን ላይ እግዚአብሔር ይህን ታሪክ እየሰራ እንደሆን ልብ ብላችኋል። የተወን በመሰለን ጊዜ፣ ጨለማ በሆነ ጊዜ ወገኖቼ ወይ ይኸውላችሁ ቦዔዝ ያለውን ነው ሰጥቶ የተቤዠው። የኔና የናንተ የሚቤዥ ጌታ ግን ራሱን ሰጥቶ ነው። ቦዔዝ የዘመዱን የአቢሜሌክን ስም ለማስቀጠል ነው፣ ዘር ለማስጠራት ነው። ኢየሱስ የሞተው የአባቱ ስም በእኔ እንዲጠራ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ይሄ ታሪክ የኔ ታሪክ ነው። ይሄ ታሪክ የናንተ ታሪክ ነው። ምንም በማይመስል ጨለማ በሚመስል ህይወት ውስጥ። ስለዚህ እንዲህ ብዬ ልጠቅልል የሩትን መጽሐፍ። ሩትን 4 መጽሐፍ አንብባችሁ ስትጨርሱ መጽሐፉ ጮክ ብሎ የሚነግራችሁ ነገር ልንገራችሁ። እግዚአብሔር ሉዓላዊ ነው። ከኔ ጋር በሉት፣ እግዚአብሔር ሉዓላዊ ነው በሉ እስኪ። እግዚአብሔር በሉዓላዊነቱ ይመራኛል በሉ እስኪ። በየትኛውም አይነት የሰው ህይወት ታሪክ ውስጥ እግዚአብሔር የበላይ ተቆጣጣሪ፣ ሂዝ ኢን ኮንትሮል።
አሁን ይመስላችኋል የኔ ደካማ ከዚህ ከፍጥረት እንደው ከተፈጥሮ መሬት ከምትባል አንዲት ጠብታ መካከል ያለን እኔ ትልነኝ እንዳለ ዳዊት ከእንደዚህ ትል ከሆነ ሰው ጋር እዚህ ምድር ላይ እንዲህ አይነት ታሪክ ይሰራላችሁ ታስባላችሁ? እንዴት አይነት አስደናቂ አምላክ ነው! እያየኝ ነው፣ እየተቆጣጠረኝ ነው፣ እየመራኝ ነው። በቃ ያየናል። የማያይስ ይመስላል ያለችውታችን ያየናል። እስቲ እግዚአብሔር ያየኛል በሉ እስኪ። እግዚአብሔር ይቆጣጠረኛል በሉ እስኪ። ሞዓብም ግባ፣ ቤተልሔምም ተቀመጥ፣ ምንም ታሪክ ውስጥ ግባ፣ እግዚአብሔር ያይሃል። እግዚአብሔር ያየናል። እንደ አገር እግዚአብሔር ያየናል። በቃ ከሰው እጅ ከፖለቲከኞች እጅ ውጣ ግድ የላችሁም። ከእግዚአብሔር እጅ ታሪካችን አልወጣም። እግዚአብሔር በስራ ላይ ነው። እስቲ እግዚአብሔር በስራ ላይ ነው በሉ እስኪ። እግዚአብሔር ሕዝብን ይመራል እንደ ሕዝብ። እግዚአብሔር ቤተሰብን ይመራል። እግዚአብሔር በየትኛውም ታሪክ ውስጥ እግዚአብሔር በየትኛውም ሲዝን ውስጥ የታሪክ መካከለኛ ነው። ክብር ለጌታ ይሁን። አያችሁ እንዲህ አይነቱን አዙሪት ህይወት መጣችና ሰብራው ወጣች። ታሪኳ መጽሐፈ ሩት ላይ አልቀረም፣ ቀጠለና ማቴዎስ ወንጌል ላይ ደረሰ። እሱ ብቻ አይደለም፣ የእግዚአብሔር ስውር እርዳታ አይገርማችሁ እየተገለጠ ትንቢት እየተናገራለ የሚመራቸው ይሄን ቤት የሰራዊት አምላክ እግዚአብሔር እንዲህ ይላል የሚል ድምጽ አልሰማችሁም? ምንም አይነት የነብይ ንግግር የለም። የጨለማ ዘመን ነው፣ ዳርክ ነው። የእግዚአብሔር ስውር እጅ ግን ነበር። አሜን አሜን። ለሰው እንዳጋጣሚ በሚመስል መንገድ ማን ይመራ ነበር? እግዚአብሔር ይመራ ነበር። እግዚአብሔር ስውር እርዳታ ከኔ ጋር ነው በሉ እስኪ። ስለዚህ ትላንት ኃጢአት ሰርተሃል ማለት ትላንት ወርቀሃል ማለት ተስፋ የለህም ማለት አይደለም። ይሄው የወደቁትን አነሳ፣ የተጣሉትን አነሳ። ኧረ እግዚአብሔር የተባረከ ይሁን። እሱ ብቻ አይደለም፣ የእግዚአብሔር መልካም ዓላማ የአንድን ቤተሰብ አሳዛኝ ትራጀዲ ታሪክ ወስዶ ሲፈልግ ንጉሥ ያዘጋጅበታል። ነግሬያችሁ ይል እግዚአብሔር ትክክለኛ ደራሲ ነው። አክተሩን አይገልም። የታሪኩ አክተር ደግሞ አንቺ ነሽ፣ አንተ ነህ። እግዚአብሔር ያለህ ቦታ ሳያደርስህ በሆነ በተሰባበረ ነገር ውስጥ አይጥልህም። ክብር ለኢየሱስ ይሁን። ስለ ጌታ ክብር ስጡ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር እጅ ዛሬም ከኛ ጋር ነው። እግዚአብሔር መልካም ነው። እንቆምና እንጸልያለን።